ደስ የሚል የምስራች ዜና ተሰምቷል። ባለማህተብ ኦርቶዶክሳውያን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አንጀቴን የራሰው ማርያምን አንጀቴን የራሰው ከዚህ በኋላ ከበሮ፣ ጽናጽል፣ መቋሚያ ከ10 በላይ መጽሐፍትን አንስታችሁ እንደፈለግን እንሆናለን ማለት ቀረ። እያያችሁ ነው። ምን ይላል? ከበሮ፣ ጸናጽል፣ መቋሚያ ከ10 በላይ ቅዱሳን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮ ንብረት ሆኖ መመዝገባቸው ተገለጸ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሮ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸው የመምሪያው ኃላፊ መልአከ ሰላም ዳዊት ያረጋል ገልጸዋል። ከዚህ በኋላ በየአዳራሹ በማን አለብኝነት ምን ታመጣላችሁ በማለት ከበሮ፣ ጸናጽል፣ መቋሚያ ከ10 በላይ መጽሐፍትን አንስታችሁ እንደፈለግን እንሆናለሁ ብትሉ ዋጋ ትከፍላላችሁ። እናመሰግናለን። ይህንን ያደረጋችሁ ፋሲካ መጣ ብላችሁ በየአዳራሹ ጸናጽሉን መቋሚያውን እንደፈለጋችሁ ልታደርጉ ነበር። ቀደሟችሁ። እግዚአብሔር አገልግሎት ዘመናችሁ ሰፊ ረጅም ያደርጋችሁ። እንዲህ የመቃል ዋጋ መስመር ማስያዝ አለብን። አንጀቴን የራሰው